አንቺም ተረጁ አንቺም እንትን አይደለም ሀና ይሄን ልጅ አታስነሽልኝ ተረጁ ማዚ ምንድነው መረዳው ተነስልኝ ዞር በል ወይኔ ወንድ ልጅ ተዋረደ የምር ወንድ ልጅ ተዋረደ አይ ምንም ማለት አይደለም ማለት ስራ ከዚህ በላይም እንትን ይላል እኮ ነው እንዳው በንብርክክ እየሄድኩላ ከዛ ጀምረ በንብርክክ እየሄድኩላ ይቅርታ ብትጠይቃት እኮ ይገባታል ያንስባታል እንጂ አይበዛበትም ምክንያቱም ስራክ ነው ግን የምሬን ግን አሳዘንከኝ እውነት አሳዘነኝ አይገርምም ፋሚሊዎች እኔ መቼም ማዝንለት አይመስለኝም ነበር ግን እንደዚህ እንትን ሲል በጣም አሳዘነኝ በእውነት ሰላም ጤና ይስጥልኝ ውድና እየተከበራችሁ የምስኪ ፋሚሊዎች እንዴት ናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ በማወቅም ሆነ ባለማወቅ ግን ያንተ ባለማወቅ ነው አልልም ግን ባለማወቅም ይሁን በማወቅ ያጠፋነው ጥፋት እኮ በጣም ረጅም በቃ ብዙ መስዋዕት እኮ ያስከፍል ብዙ ነገር እኮ እንትን ይለናል ዋጋ ያስከፍለናል ምክንያቱም በትንሹ በቀላሉ ነገር ማስተካከል መቻል ያለብንን ነገር በቃ ምንም ይሄ ቸልተኝነት ይሁን ምን ይመጣል ይሁን ወይ ነገር ወይም ደግሞ ነገሮችን በመደጋገም ማለት ነገሮች ሲደጋገሙ እኮ አዳፕት ይሆኑና በቃ እንትን ይመስሉናል ጥሩ ነገር ይመስሉንና በዛው እንላመድና መጥፎ ባህሪ ይሆንብናል ማለት ነው አሁን ያንተ ነገር እንደዛ ሆኖብነው ይመስለኛል በቃ አዳፕት አረከው ነገሮች በየቀኑ አዳዲስ ነገሮች እንትን ሲሉበት ለዛ ይመስለኛል እንደዚህ ግን አሁን አየካ በጣም ዋጋ አስከፈለክ ምናልባት አንተም እውነት ከሆነ ማለት ነው ይቅርታው የእውነት ከሆነ ዘገየክ እንዳለችው በጣም ዘገየክ በጣም ማለት ነው ብዙ ኦፖርቹኒቲ ነበረ ካንተ ገና ነገሮቹ እንደተፈጠረ ሌላ ሴት እንኳን ድጋሚ ሶስተኛ ሴት ለመጨመር ሳይሆን በቤዛ ራሱ እኮ አንተ በቃ ነገሮች ማኔጅ አድርገህ ምናምን መመለስ ትችል ነበር ያ እድል አመለጠክ ግን አሁን ደግሞ እንግዲህ ማዲ አምረራለች ጭራሽ ጠበቃ ምናምን ሁሉ አንተም ብላ ሌላ ዓለም ውስጥ ናት ሌላ ፕሮሰስ ውስጥ ናት ስለዚህ አሁን እሷ እንደዚህ በጣም እንትን እንግዲህ ፋሚሊ የኛ ፋሚሊ እምቢ ካለች ፋዘርን እምቢ ብላ ምንም እንትን ትላለች ብዬ አላስብም ምን እንጃ በተደጋጋሚ እየተጠየቀች ነው በተደጋጋሚ እያወራት ነው ግን አንድና አንድ ነገር ብቻ ነው መልሷ ስለዚህ ብዬ ምንም ማድረግ አንችልም የራስ ጥፋት ስለሆነ ምንም ማድረግ አንችልም ግን የምሬን ነው እንጃ አስቤውም ይሁን ሳላስበው ይሁን አላውቅም ማታ እንትን ስትል በጣም አሳዘንከኝ ማለቴ እኔ እንጃ እኔ በሷ ቦታ ሆኜ ቢሆን ኖሮ የሆነ ይቅርታ ማደርግልክ አይነት ነገር እንደዛ አይነት ስሜት ተሰማኝ እንዴት እንደሆነ አላውቅም ማለቴ በቃ የዛኔ አሁን እንደዛ እንትን ስትል እውነትም ከሆነ የምር ከሆነ ይቅርታ ብታረግልህም ምንም ማለት አልነበረም ማለቴ በቃ አንዴ ሰው ነህ አጥፍተሃል ተሳስተሃል አሁን ደግሞ ያን ጥፋት እውነት ገብቶ ከሆነ የእውነት ከሆነ ብትተይለት እኔ ብዬሻለሁ ቤትም ሁሉም እንትን ብሎሻል አንዱን የነበርኩኝ መጀመሪያ ግን አሁን ላይ ልጁ እንደዚህ እየሆነ ሳየው አሳዝኖኝ ይሁን ብቻ አላቅም እኔ ምን አይነት ስሜት እንድትሰማኝ አላቅም እነ ፋዘር ምናምን እንትን ስላሉ ይሁን አላቅም ብቻ ይቅርታ ብታደርጊለት ባይነኝ ማለት እንደዚህ ስንልሽ ነው አንቺ ትላንትም እንትን ብለናል በርግጥ ግን ኦፍ እየሆንሽ ነው በቃ አላጠፋም አይደለም ይሄ ልጅ አጥፍቷል ግን ቢያንስ ማለት ነው አብሮ መኖሩ ምናምን እንኳን ቢቀር የእግዚአብሔር ሰላምታ ያው ልጁንም እንደልቡ መጥቶ እንትን እንዲል ቢያንስ የእግዚአብሔር ሰላምታ እንኳን እንትን ብትዩ እንደኔ ደስ ይለኛል ምክንያቱም በቃ እንኳን እኮ እኛ ሰው ነና እንዴ ፈጣሪ ስንት ኃጢአት ስንት ስራ ሰርተን እንኳን ይቅር ይለን አይደል እንዴ ስለዚህ ያው አንቺ ደግሞ ከፈጣሪ እንትን አትይም ይቅር ብትዩ ይቅርታ ብታረጊለት እንደ ድሮ ላይሆን ይችላል ግን ያው እየቆየም ቢሆን እንትኑ ይመጣል ግን እንደኔ እውነት ከሆነ አርፎ የሚቀመጥ አይነት ከሆነ አሁን እውነት ከሆነ ነፋዘር ምናምንም ሲያወሩት
በጣም እንደተጸጸተ በቃ እንደዚህ ይሆናል ብዬም አልነበረም። እንደ በቃ ጀስት እንደ እንትን እንደ ፕራንክ ምናምን ነገር ነበር የጀመርኩት፣ ግን በቃ ነገሮች ባላሰብኩት መንገድ እንትን አለብኝ ነው የሚለው እሱ። ያው እነሱ ምን ይበላቸው ከዚህ በላይ ታዲያ። አይ ፈልጌ ነው እንዲያረኩት ለማለት ከብዶት ይመስለኛል። ግን በቃ አሁን ካሁን በኋላ ያለው ነገር የሚስተካከል አይነት ሰው ከሆነ ለአንዴና ለመጨረሻ ጊዜ ብትሞክሪው ማለት ያው ይሄ ህይወት ነው። በእርግጥ ሙከራ ምናምን የሚባል ነገር አይደለም። ግን በቃ ለአንዴና ለመጨረሻ ጊዜ ብታዩ ደስ ይለኛል፣ እንደኔ ማለት ነው። ግን ይሄ ሁላ ነገር ይሄ እንደዚህ መንበርከክ እንደዚህ መሆን ሌላም ነገር ከካሜራ ጀርባ ብዙ ነገር እየሆነ እያደረገ ነው ያለው። ግን ይሄ ሁላ ነገር ይገባሃል ባይነኝ እኔ። ምክንያቱም እኔ ከመጀመሪያ ጀምሮ ይሄ ነገር ምንድነው ተው ይቅርብ ምናምን ብዬ እንደ እህትም እንደ ጓደኛም ሆኜ ብዙ ጊዜ እንትን ብዬሃለሁ። ግን ምንም ልታዳምጠኝ አልቻልክም ነበር። እንደዚህም ዋጋ የሚያስከፍልክ አልመሰለህም። አሁን እንደምታወራው ከሆነ ቀለል አድርገህ ነበረ። ግን በማይቀለድ ነገር ነው የቀለድከው። ማለት ይሄ ህይወት ነው። ህይወት ደግሞ እቃቃ አይደለም። ስለዚህ ዋጋ ገና ከዚህ በላይ ብዙ ዋጋ የሚያስከፍልክ ነው የሚመስለኝ እኔ እንደኔ። ግን ያው ፋሚሊ ሁሉም ያው እዚህም እዛም ያሉት የሱም የኛም ፋሚሊዎች እንትን እያሉ ነው። በእርግጥ ግን እኔ እንጃ የማዲን እንትን ግን ያው እንዳያችሁት ነው። ፋሚሊ በጣም በቃ ድርቅ ነው ያለችው። ብዙ ተሞክሯል፣ ብዙ ነገር እየተባለች ነው። ቤትም ምንም እንትን እያሉ ነው። ግን ኢቨን ስልክ ምናምን ሁላ እስከ መዝጋት ድረስ ደርሳለች። ግን እኔ እነሱ እንትን ስላሉኝ ምናምን አይደለም። ግን በቃ በእርግጥ እስከዚህ አሁን የእውነት ከሆነ የሚያደርገው ነገር የማይሄድበት ቦታ የለም። ፋዘር ጋር ምን ወንድሞች ጋር እንትን እያለ ምናምን ብዙ ቦታ እንትን እያለ ነው። ይሄ ሁላ ነገር ደግሞ እንደዚህ እስከ ፋሚሊ ድረስ ማለት እርግጠኛ ነኝ በፋሚሊ አቀልድም ብዬ ስላሰብኩኝ ነው። ማለት ከልብህ ባይሆን እነሱ ጋር ድረስ ሄደ እንደዚህ እንትን አትልም ነበር ብዬ ስላሰብኩኝ ነው። አሁን እንደዚህ እኔ ላንተ እንትን ያልኩት እንጂ በበፊቱ እንትን ቢሆን ይገባሃል፣ አሁንም ይገባሃል። በእርግጥ ግን ያው በቃ ማዲን ቀለል አድርገሽ እንትን ብትይ ደስ ይለኛል። ምክንያቱም በቃ ሰው ነሽና ከሰው አትወጪም መቼም። ሰው ተው ተይ ይሄ ነገር ተይ ሲልሽ ላንቺ የተሻለ ወይም ደግሞ ላንቺ ይሆናል ብለን ያሰብነው ነገር ነው እኛ እንትን ምንልሽ እንጂ አንቺ እንድትጎጂ ወይ አንቺ እንደዚህ እንትን እየቺት እያረገብሽ ምናምን ከሱ ጋር ኑሪ ምናምን እያለን ሳይሆን፣ ግን አሁን ልጁ እንትን እንደሚለው ከሆነ በጣም እየተጸጸተ ነው። ተጸጽቷል። በቃ ካሁን በኋላ እንደዚህ አይነት ነገር በፍጹም ላያደርግ ምናምን ቃል እየገባ ነው። ለፋዘር ሲያወራው እኔ ስለነበርኩኝ ስላየሁኝም ነው። እና ለአንዴና ለመጨረሻ ጊዜ ይቅርታ ብታደርግለት ደስ ይለኛል። ግን እስቲ ብቻ ያው ውሳኔሽ እንትን እንዳለ ነው። ብቻ አዲስ ነገር ካለም እናሳውቃችኋለን ፋሚሊዎቻችን። ግን የማዲ ሀሳብ ያው ነው። በቃ እንደነበረ እንደመጀመሪያ ነው። በቃ ምንም እንትን አልልም እያለች ነው። ግን በቻልነው አቅም ግን እንትን እያለን ነው። ምናልባት ራርተሽ እንትን የምትይ ነገር ቢሆን ደስ ይላል። ምክንያቱም አንደኛ የልጅ አባት ነው፣ ሁለተኛ ሴት ልጅ ነሽ። ምንም አሁን ከዚህ በኋላ እንጃ እንኳን እንደዚህ አይነት በደል እንደዚህ አይነት እንትን ደርሶብሽ ኖርማል እንኳን በሆነ ነገር ብትጣሉ ከዚህ በኋላ ሌላ ወንድ ወይ ሌላ ትዳር ምናምን እንትን ያለሽ ብዬ አላስብም። ምክንያቱም ያው እባብ ያየ ምን ይፈራል ነው የሚባለው። ስለዚህ በቃ ለአንዴና ለመጨረሻ ጊዜ ይቅርታ አድርጊለት ነው የምልሽ እንጂ ሌላ ምንም አልልም። ይቅርታ የሚያስብል ነገር አይደለም ያረገው። አውቃለሁ። ቢሆንም ግን በቃ ለአንድና ለመጨረሻ ጊዜ ይቅርታ አድርጊለት እባክሽን ነው የምልሽ። እኔም ሌላ ምንም አልልሽም። ስልክም አላነሳም ስላለችኝ ነው ፋሚሊዎቼ። ማለት የማናችንም ስልክ አታነሳም። ፋዘርም ማዘርም ማንም ቢደውልላት ስልክ አታነሳም፣ እምቢ ብላለች። ምክንያቱም ያው ለምን እንደሚፈልጓት ለምን እንደምንፈልጋት ስላወቀች
እንትን አላለችም። እሱ ደግሞ እነፋዘር ጋር ሄዶ እነፋዘርን እያስጨነቀ ነው ማለት ነው። ስለዚህ ምን እንደምናደርግ አላውቅም። ፋዘር በእርግጥ ጠዋት ዛሬ መጥቶ ነበረ። እኔ አልገባሁም፣ ምን እንደተባባሉም አላውቅም። ግን አዲስ ነገር ይኖራል ብዬ አላስብም። አቋሟ ያው እንዳያችሁት ነው፣ እንትኑ ላይ ምን እንትን እንዳለችው ነው። ስለዚህ እግዚአብሔር እርዳክ ነው ምን ብዬ ምንም አልልህም። የሰራኸው ስራ ነው እንደዚህ ዋጋ ያስከፈለክ። የዛኔ ብትሰማ ኖሮ ያው ብለሃል። በእርግጥ የዛኔ ብዙ ነገር ብለሽኝ ነበረ። የዛኔ በሰማሁሽ ምናምን ብለሃል። ይሄ ራሱ ማለት ለእኔ ትልቅ ነገር ነው። ምክንያቱም የዛኔ እንዲህ ስለ እንደ መጥፎ ነገር ነበረ ያየኸው ማለት ነው። አሁን ያለው ነገር ይሄን ይመስላል። ፋሚሊዎቼ ግን እስቲ እናንተም ማለት ነው በቻላችሁ አቅም እንትን ብትሏት ደስ ይለኛል። ምክንያቱም ያው ጉዳዩ የእሷ ብቻ አይደለም የእናንተም እንትን ስለሆነ እናንተም ብዙ የተጨነቃችሁ ብዙ እንትን ያላችሁ ሰዎች ስላላችሁ ያው በቃ ለአንዴና ለመጨረሻ ጊዜ እንደኔ ነው። እናንተስ ምን ትላላችሁ የሚለው ያው ለእናንተ ጥያቄ ነው። ግን አሁን ባለው ነገር ልጁ በጣም ተጸጽቶ በጣም እንትን እያለ ነው። ፋሚሊም እያስጨነቀ ነው እና ያንን ስላየሁ ነው ውዶች። እስቲ እናንተም ደግሞ የሚሰማችሁን ነገር እስቲ ኮሜንት ላይ ጻፍ አድርጉላትና እንትን በሏት። በጣም ወዳችኋለሁ፣ አከብራችኋለሁ ፋሚሊዎቼ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱን፣ አስታውሱን ነው የምለው። በያላችሁበት ሰላማችሁ ይብዛ።